እኔ የምለው አቢን ቆይ አባት ምን አለ? እንዳጋጣሚ ነው ፋዘር ፊልድ ሄዶ ነበር። እንደዛ መሆኑ በጀ ፋያ እኔ እኮ እንደዚህ አልመሰለኝም ነበር። አቢኒ ደጋግሜ ነገረኝ ነበር። እነዚህ ሰዎች በጣም ጨካኞች ናቸው። ለማንም አይመለሱም። ባለመኔዎች። ፋያ እንዴት ነው ግን ተማሪው ሙሉ አውቋል ማለት ነው? እሱን ተውና ቆይ ይሄን ነገር እንዴት ልታስበው ቻልክ? ቆይ እንዴት ወጥመድ ውስጥ ትገባላችኋለህ? ፋያ እኔ ምንም ልል አልችልም። ለትምህርት ያለኝን ጉጉት ታውቃለህ አይደለ? እሱንማ በደንብ አውቃለሁ። እናም እነዚህ ሰዎች የትምህርት እድሌ እንደሚያስተካክሉልኝና ስኮላርሽፕ እንደሚያገኙልኝ ነገሩ። ከዚህ አንተ የኔ ሞኝ ጥርሳቸው ውስጥ ገባላችሁ አይደል? መሆኑ ነው። ቆይ ግን ለምን? እኔ እንጃ። በዛ ላይ ደግሞ የፋዘር ዘመድ ታሙ ስለነበረ አጋጣሚ ጥሩ መስሎ ታየኝና ገባው። ለአባት ብር የምታመጣው አንተ እንደሆንክ ነግረኸው ነበር? ኧረ በፍጹም። እነዚህ ሰዎች ረዥም መንገድ አብራቸው ብትጓዝ ኖር ይገሉ ነበር። ማለት ጥያቄ የለውም። እነሱ የሚፈልጉት መንገድ ድረስ ከወሰዱ በኋላ ይገሉሃል። ዝም ብሎ ህግ ባለበት ሀገር ሰው ይገደላል እንዴ? ያው አንተ ገና ብዙ ያልገቡህ ነገሮች አሉ። እኔ እኮ እንደዚህ አልመሰለኝም ፋያ። ውሃ የሚወስደው እያሰሰቀ ነው ሲባል አልሰማህም? ያው ጓደኞች ይመጡልህ። ቆይ ግን አንተ እንደዚህ ጠፍተህ ሰው ታስጨንቃለህ? በደንብ ታዩና ረሃባችሁን ተወጡ። ምን ተፋዘዛለህ? ሂድ ቀፋት እንጂ። የኔ እርግብ ጠፍቼ አስጨነቅኩሽ አይደለ? በጣም ይቅርታ የኔ በግ። ያንቺ ዶሮ የኔ እርግብ ይቅር የሚል ልብ እኮ ነው ያለሽ። አንተ ምን አጠፋህ? ጠፋህብኝ እንጂ ይቅርታ ማምጣት አልቻልኩም። ምን ማለት ነው አልቻልኩም? አቶ ጃፒ ይቅርታ፣ ሌላ ጉዳይ ገጥሞኝ ነው። ምን ማለት ነው? ተነጋግረን ከጨረስን በኋላ እንደዚህ አይነት ነገር አለ እንዴ? እውነት ለመናገር ቅር ካላለ ሀሳቤን ቀይሬያለሁ። እየመጣህ ነው አይደለ? ያው ለእኔ እዚያ የተባባልንበት ቦታ እየጠበቅኩ ነው። አቶ ጃፒ ለህይወቴ የሚያሰጋ ነገር ስለሆነ ይቅርብኝ። ምን 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 ተባብለን ነበር? የመንግስት አካላት ይህን ጉዳይ በጥብቅ እየተከታተሉት እንደሆነ የቅርብ ሰዎች ነግረውኛል። ማን ያለው? ይኸውልህ ስራችን ሚስጥር ስለሆነ ማንም የሚደርስበት ቦታ አለ። እኔ ለዚህ ዋስትና እሰጥሃለሁ። ይቅርብኝ። እኔ የወንጀል ተባባሪ መሆን አልፈልግም። ወንጀለኛ ነህ እያልከኝ ነው? እኔ አላልኩም፣ ያሉትን ነው። ይኸውልህ ይሄ እኮ ቢዝነስ ነው እንጂ ማን ነው ወንጀል ነው ያለው? እንግዲህ ምንም ማድረግ አልችልም። እንዴ እኛ ስንሰራ ነው እንዴ ወንጀል የሚሆነው? በቃ አቶ ጃፒ ሌላ ቀን እንገናኛለን። አቤት፣ ማን ልበል? አቶ አውራሪስ እኮ ማን ልበል? እርሶን? ዝም ብለህ የምትኖር ከመሰለ በጣም ተሳስተሃል። እሺ ምን? ማን አንተ? ስሜ ምንም አያደርግልህም። ምን? ይኸውልህ ማንነትን ደርሼበታለሁ። እሺ ማንነትን ደርሼበታል እናልከው?
ላይ ናት ሴትዮዋ ማለት ነው ጽዳት ላይ ናት። እሱን ልጅ ያዝልኝ ጴጥሮስ እባክህ። አሸርጩ በእውነት ያዝ እሱን ልጅ ወደዛ ነው እንደሚሄደው። ልጁ በሽሩጥ እግሬ ከፍ አረፍች ልጁ ጋር እንደው ነጠላ ጫማዬ እኮ ሳይጫወት በሳቅ ሞቱ። በቃ አትንከው አስለቅሰው ነው እንዴ ባሰ ጅል ታው መኪና ያዝ ወደ ዳር ተረጋጋ። ልጅ ሽፍድ ብሏል። መቸኛል ማርያም ሰላም የናጣው የኔ ማር ጴጥሮስ ረሳኸው አይግራ ገባህ እኮ ባቢጫው ላይ ተነሳ አንተ ታይ እሺ ልጅ በሳቅ ሞተ። ልጅን በሳቅ ገደላችሁት። ኧረ ጎላቢ ጎል የታባታችሁ ትላለህ። በቃ አሁን ጫፋ የጴጥሮስ ሊመለስ ነው። ልትሄድ ነው እንዴ ጴጥሮስ? ቻው